ሰላም እንዴት አላችሁ? ዛሬ ስለ ካፔክስ ኤንድ ኦፔክስ ስለተባሉ ቤዚክ ኮንሰፕቶች ይዤላችሁ መጥቻለሁ። ካፔክስ ማለት ካፒታል ኤክስፔንዲቸር ማለት ሲሆን ኦፔክስ ማለት ደግሞ ኦፕሬቲንግ ኤክስፔንስ ማለት። ካፒታል ኤክስፔንዲቸር የምንለው ሎንግ ተርም ኢንቨስትመንት ነው። ድርጅቶች ሎንግ ተርም አሴቶች ላይ ኢንቨስት ሲያደርጉ ለምሳሌ ሜሽነሪስ፣ ቢልዲንግ ኢንጀነራል ሎንግ ተርም የሚባሉ አሴቶችን ሲገዙ ካፒታል ኤክስፔንዲቸር ይባላል። ኦፔክስ ማለት ዴይ ቱ ዴይ ቢዝነስ ኤክስፔንዲቸር ነው። ለምሳሌ ለሰራተኛ የምንከፍለው ደሞዝ፣ ለቤት ክራይ የምንከፍለው ክፍያ፣ ማርኬቲንግ ኤክስፔንሶች ኦፕሬቲንግ ኤክስፔንስ ይባላሉ። የፋይናንሻል ስቴትመንት ኢምፓክታቸውን ስናይ ካፒታል ኤክስፔንዲቸር ባላንስ ላይ ሪፖርት የሚደረግ ሲሆን ዛት ሚንስ ካሽ ሙቭ ቱ አሴት ማለት ነው። የምንገዛው አሴት ባላንስ ላይ ሪፖርት ይደረጋል። በት ዚስ አሴት ዊል ጎይንግ ቱ ዲፕሪሺየት። ለምሳሌ ኢኩፕመንት ከሆነ የገዛ ነው ኢኒሺያሊ እንደ አሴት እንመዘግበውና ዘ ፊውቸር ግን ዲፕሪሺየት ያደርጋል። ዲፕሪሺየት ሲያደርግ ዲፕሪሲዬሽን ኤክስፔንስ እናሰላለታለን ፔሪዲካሊ። ይሄ ዲፕሪሲዬሽን ኤክስፔንስ ወደ ኢንካም ስቴትመንት ሪፖርት ይደረጋል። ኦፕሬቲንግ ኤክስፔንስ ግን ዳይሬክትሊ ኤክስፔንስ የሆነና ኢንካም ስቴትመንት ላይ ሪፖርት ይደረጋል ማለት ነው። እና ፋይናንስ የበለጠ መማር ከፈለጋችሁ ቤተሰብ እንድትሆኑ አበረታታለሁ። ሰላም።